ሰላም ጤና ይስጥልን የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረ። ጉራጌ ኒውስ ኔትወርክ አዲስና ወቅታዊ ዜናዎች በጀነን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እሱም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችን ሁኑ። ቀዳሚውን በጉራጌ ዞን በወባ ምክንያት የሰዎች ሕይወት ያለፈ መሆኑ ተገለጸ። በጉራጌ ዞን ቆላማ አካባቢዎች በወባ በሽታ የሰዎች ሕይወት ያለፈ ሲሆን በአንዳንድ አካባቢዎች በሽታው ከቁጥጥር ውጪ የሆነ መምጣቱ ተገልጿል። በተለይም ለወባ ተጋላጭ በሆነው ጉራጌ ዞን ቸሃ ወረዳ ዳገታ ቀበሌ የተከሰተው የወባ በሽታ ከቁጥጥር ውጪ በመሆኑም የሰዎች ሕይወት እንዳለፈ ምንጮች ለጀነን አስረድተዋል። በአካባቢው ሙሉ የቤተሰብ አባላት በበሽታው በመያዛቸው አስተማሚ የተቸገሩ ነዋሪዎች እንዳሉ የገለጹት ምንጮች ለወባ ህመምተኞች ይደረግ የነበረውን ድጋፍ መቋረጡ ችግሩን አባብሶታል ብለዋል። ዝቅተኛ ገቢ ያላቸው ታማሚዎች የሕክምና እርዳታ ባለማግኘታቸው ህይወታቸውን እያጡ እንደሆነና በአጣጥ ሆስፒታል በአንድ ታካሚ አልጋ ላይ 2 ህመምተኞች ለማስተኛት መገደዱን ተገልጿል። በሽታው በወረርሽኝ ሁኔታ እየተስፋፋ በሚገኝባቸው የዞኑ ቆላማ አካባቢዎች ያጋጠማቸው የመድኃኒት እጥረትና የሕክምና ማነስ ጉዳይ የዞኑ የሚመለከታቸው አካላት ያሉት ነገር የለም። ክልሉ በበኩል ለወረርሽኙ መስፋት ምክንያት ከጤና ሚኒስቴር የአጎበርና የኬሚካል አቅርቦት በተጠየቀውና በሚያስፈልገው ጊዜ አለመድረሱ ነው ብለዋል። በክልሉ ከሚገኙ 82 ወረዳዎች መካከል 32 ያህሉ የኬሚካል ርጭት እንደተከናወነላቸውና በከፍተኛ ሁኔታም ተጋላጭ የሆኑ 18 ወረዳዎች ተለይቶ የአጎበር ርጭት እንደተካሄደ የክልሉ ጤና ቢሮ አስታውቋል። ተጀምሮ ያልተጠናቀቁ የልማት ፕሮጀክቶች ተጠናቀው ለህብረተሰቡ አገልግሎት እንዲሰጡ በትኩረት እንዲሰራ ተጠየቀ። በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ እየተገነቡ የሚገኙት የኢሌ ጤና ጣቢያ ማስፋፊያ ፕሮጀክት ከተጀመረ 4 ዓመታትን ያስቆጠረ ቢሆንም እስካሁን አለመጠናቀቁን ተገልጿል። በወረዳው የዱመና ባቲመር ዋጮ 01 የዩራፕ መንገድ ፕሮጀክት በ2015 ዓ.ም በህብረተሰቡ ተሳትፎ የምንጣሩና ጠረጋ ስራዎች የተሰሩ ቢሆንም እስካሁን ምንም ስራ እንዳልተጀመረ ተነግሯል። የ8 ኪሎ ሜትር የዩራፕ መንገድ እስካሁን ምንም አይነት ስራ ባለመጀመሩ የህብረተሰቡ የመልካም አስተዳደር ጥያቄ ምላሽ እንዳያገኝ አድርጎታል። ከዚህ በተጨማሪ በዞኑ ሶዶ ወረዳ በፌዴራልና በክልሉ መንግስት ሊሰራ የተጀመረው ተንጠልጣይ ድልድይ ሲሆን ኮንትራክተሩ አስፈላጊውን ቅድመ ዝግጅት ያጠናቀቀ ቢሆንም በፌዴራል መንግስት የሚቀርቡ የግንባታ ግብዓቶች ባለመቅረቡ ምንም አይነት ስራ አለመጀመሩን ተነግሯል። ተጀምሮ ያልተጠናቀቁ ፕሮጀክቶች የህብረተሰቡ የመልካም አስተዳደር ችግሮችና የቅሬታ ምንጭ እየሆነ በመምጣቱ የተጀመሩ ፕሮጀክቶች ተጠናቆ ለህብረተሰቡ አገልግሎት እንዲሰጥም ተጠይቋል። በተለይም አንዳንድ ፕሮጀክቶች በጊዜ እንዲያልቁ ህብረተሰቡ በራሱ ተነሳሽነት አስፈላጊውን ትብብር ቢያደርግም እስካሁን ግንባታቸውን ባለመጀመሩ ህብረተሰቡ ለማህበራዊና ኢኮኖሚያዊ ችግር እንዲጋለጡ ማድረጋቸውንም ተዘግቧል። ቡታጅራ ከተማ ላይ የተጀመረው የዓለም ገና ቡታጅራ አስፓልት መንገድ ግንባታ የቤስ ኮርስ ስራ ደረጃ ላይ መድረሱን ተገለጸ። ከዓለም ገና ቡታጅራ የፌዴራል መንገድ ግንባታ ቡታጅራ ከተማ ላይ ቤስ ኮርስ ወይም ጠጠር የማልበስ ደረጃ ላይ መድረሱን ተገልጿል። የመንገድ ስራው የአፈር ስራ ተጠናቆ የቤስ ኮርስ ጠጠር የመድፋት ስራ እየተሰራ ሲሆን በቀጣይ ቀናት ሬንጅ የማልበስና የአስፓልት ስራ የሚሰራ ነው የተባለው። የመንገዱ ተቋራጭ የአስፓልቱ ስራ ፈጥኖ ለማጠናቀቅ በተሰጠው የአቅጣጫ መሰረት ከጠዋቱ 12 ሰዓት እስከ ምሽት 5 ሰዓት ድረስ በፍጥነትና በጥራት እያከናወነ ይገኛል ተብሏል። የመንገድ ግንባታው ደረጃውን ጠብቆ እንዲሰራ የቡታጅራ ከተማ አስተዳደርና የማዕከላዊ ኢትዮጵያ ክልል ከተማ ልማትና ኮንስትራክሽን ቢሮ ድጋፍ እያደረጉ መሆኑም ተገልጿል። ግንባታው ሲጀመር የመዘግየት አዝማሚያዎች የነበሩ ቢሆንም የሚመለከታቸው አካላት ባደረጉት ጥረት አሁን ላይ ስራው በጥሩ ሁኔታ እየሄደ ነው ተብሏል። የመንገድ ግንባታው በታለመለት ጊዜ ከተጠናቀቀ የከተማው ልማት እድገት ከፍ ከማድረግ ባለፈ ከተማን ለሚያልፉ መንገደኞችም ደህንነትና ፍላጎት እንዲጨምር የሚያደርግ መሆኑም ተዘግቧል። የማዕከላዊ ኢትዮጵያ ክልል መምህራን ማህበር አመራሮች ከክልሉ ርዕሰ መስተዳድር ጋር ውይይት ማድረጋቸውን ተገለጸ። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ከማዕከላዊ ኢትዮጵያ ክልል መምህራን ማህበር አመራሮች ጋር
ማህበሩን በማጠናከር ዙሪያ ውይይት ማድረጋቸው ተሰምቷል። የክልሉ መንግስት ከቀድሞ ክልል የተሸጋገሩ ዕዳዎች ከመክፈል ባሻገር የህብረተሰቡን የልማት ጠቃሚነት ለማረጋገጥ እያደረገ ያለው እንቅስቃሴ እንደ መልካም ጎን ተነስቷል። በውይይቱ የማህበሩ አመራሮች ማህበሩን በማጠናከር ዙሪያና ከመምህራኑ ዘንድ የሚነሱና ሊፈቱ የሚገቡ ጉዳዮች ለርዕሰ መስተዳድሩ አቅርቧል ተብሏል። በተለይም የመምህራን ሕክምና የማግኘት የኑሮ ደረጃ የማሻሻልና የትርፍ ጊዜ ክፍያ ጉዳይ በውይይቱ መነሳቱንም ተገልጿል። ከዚህ በተጨማሪም ቀደም ሲል ተግባራዊ ሲሆን የነበረና አሁን ላይ በመቆሙ ቅሬታ የሚነሳበት የመምህራን ቤት የማግኘትና ንጽህና የመጠበቂያ ቁሳቁሶች የማግኘት ጉዳይም መነሳቱን ተነግሯል። በክልሉ የመምህራን መብትና ጥቅማ ጥቅም፣ የደሞዝ ጭማሪ እርከንና እድገት የተመለከቱ ጉዳዮች በቅሬታነት ሲነሱ ይስተዋላል። አንዳንድ ቦታዎች የማህበሩ አመራሮች በሚያነሷቸው ጥያቄዎች ምክንያት ማሰርና ማንገላታት እንዲሁም ክብር ያለ መስጠት ተግባራት እንደሚፈጸሙ ከማህበራቱ በኩል ሲነገር ቆይቷል። እንዲህ አይነት ውይይት እነዚህና ሌሎች የመምህራኑ ጥያቄዎች ምላሽ እንዲያገኙ የሚያስችልና መግባት የሚፈጥር ነውም ተብሏል። የመንግስት ሰራተኞች የጤና መድህን ተጠቃሚ ሊሆኑ ነው ተባለ። የመንግስት ሰራተኞች በቀጣዩ 2019 ዓ.ም የጤና መድህን አገልግሎት ተጠቃሚ ይሆናሉ ተብሎ እንደሚጠበቅ የኢትዮጵያ ጤና መድህን አገልግሎት አስታወቀም። የኢትዮጵያ ጤና መድህን አገልግሎት ዋና ዳይሬክተር አቶ ተስፋይ ወርቁ እንደገለጹት መደበኛ በሆኑ የስራ መስኮች የተሰማሩ ዜጎች የጤና መድህን አገልግሎት እንዲያገኙ ታስቦ የተዘጋጀው የማህበራዊ ጤና መድህን አገልግሎት በአዋጅና ደንብ ከጸደቀም 14 ዓመታትን አስቆጥሯል። አዋጁ ሰራተኛው ከደሞዝ 3% እንዲቆረጥና የፌዴራልና የክልል መንግስታትም ለቀጠሩ ሰራተኛ 3% እንዲሸፍኑ ይደነግጋል። ሆኖም ግን ባለፉት ዓመታት በመንግስት በኩል በቂ ገንዘብ ባለመኖርና በኑሮ ውድነት አማካኝነት ሳይተገበር ቢቆይም በዘንድሮ ዓመት ግን የተሻለ ተስፋ ታይቷል ብለዋል። በዘንድሮ ዓመት በጤናው ዘርፍ የተሰማሩ ከ500 ሺህ በላይ ሰራተኞችን ለአገልግሎቱ መመዝገባቸውን የጠቀሱት ዳይሬክተሩ ከገንዘብ ሚኒስቴር 4.5 ቢሊዮን ብር መጽደቁንም ተናግሯል። በሚቀጥለው ዓመትም ሁሉም የመንግስት ሰራተኛ ተጠቃሚ እንዲሆን የፌዴራልም ሆነ የክልል መንግስታት በጀት ይይዛሉ ተብሎ እንደሚጠበቅም አመላክቷል። በ2575 ፕሮግራም ተደራጅቶ የቤት ባለቤት ለመሆን ቅድመ ክፍያ ወደ ንግድ ባንክ ላስገቡ መምህራን የቤት ግንባታ ለማስጀመር የቅድመ ዝግጅት ስራዎች እየተጠናቀቁ መሆናቸው ተገለጸ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱና የከተማ አስተዳደሩ የቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ጉዳዩ ከሚመለከታቸውና በየደረጃው ከሚገኙ የአዲስ አበባ መምህራን ማህበር አመራሮች ጋር መምህራን የቤት ባለቤት ለማድረግ የተከናወኑ የሚገኙት የቅድመ ዝግጅት ስራዎች ያሉበትን ደረጃ ገምግሟል። በግምገማው ላይ መምህራንን በ2575 የቤት ልማት መርሃ ግብር የቤት ባለቤት ለማድረግ በተያዘው ቅድ መሰረት የቤቶችን ግንባታ ስራ በፍጥነት ለማስጀመር በሚያስችሉ የቅድመ ዝግጅት ስራዎች ዙሪያ ስራው ከሚመለከታቸው ተቋማት በጋራ ምክክር ተደርጓል። በመድረኩም የቤቶችን ግንባታ ስራ ለማስጀመር የቅድመ ዝግጅት ስራዎች እየተጠናቀቁ መሆኑ የተገለጸ ሲሆን ቀሪ የዝግጅት ስራዎች በአጭር ጊዜ ለማጠናቀቅ የሚመለከታቸው ተቋማት ስራው በፍጥነት መጨረስ እንዳለባቸው አቅጣጫ ተቀምጧል። በአማራ ክልል የተለያዩ አካባቢዎች ገቢ ለመሰብሰብ በሚል የተዘረጉ ኬላዎች በፍጥነት እንዲነሱ የክልሉ ገቢዎች ቢሮ ትዕዛዝ አስተላለፈ። ይህን ትዕዛዝ ተላልፎ በሚገኝ ማንኛውም የመንግስት አካል ላይ የጸጥታ ኃይሎች ለሚወስዱት እርምጃ ቢሮ ኃላፊነት የማይወስድ መሆኑን አስታውቋል። መስሪያ ቤቱ ትዕዛዙን ለመምሪያዎች ያስተላለፈው የአማራ ክልል የኢኮኖሚ እንቅስቃሴዎች ገጥተዋል የተባሉ ኬላዎች እንዲነሱ ከክልሉ ሰላምና ጸጥታ ቢሮ ደብዳቤ ከተጻፈለት ከአንድ ሳምንት ገደማ በኋላ ነው። በአማራ ክልል የተለያዩ አካባቢዎች የተቋቋሙ ኬላዎች የግብርና የኢንዱስትሪ ምርት እንቅስቃሴ ሲያስተጓጉሉና ሲያዘገዩ እንደነበረ በደብዳቤው የጠቀሰው የክልሉ ገቢዎች ቢሮ ያልተገባ ክፍያ በማስከፈል የምርት ዋጋ እንዲጨምር ማድረጋቸውን አትቷል። እነዚህ ድርጊቶች የኑሮ ውድነት በማባባስ በሸማቾች ላይ ጫና ማሳደራቸውንም ደብዳቤው አክሏል። በአማራ ክልል ገቢዎች ቢሮ የከተማ አገልግሎት ገቢ ባለሙያ የሆኑት አቶ አሰፋ ወርቅዬ ዞናችንና ከተሞች ኬላዎችን ሲያቋቁሙ የነበረው ገቢን ለመሰብሰብ የሚደረግ ጥረት እንደነበረ አስረድቷል። ሆኖም በተወሰኑ ኪሎ ሜትሮች ልዩነት የሚቋቋሙ ኬላዎች መበራከታቸው የአሽከርካሪዎች መጉላት ማስከተሉ እንዲሁም በእነዚህ ቦታዎች የሚጠየቁ ክፍያዎች የምርት ዋጋን ጭማሪ እንዲኖር ማድረጉንም አብራርተዋል። መፈንቅለ መንግስት የፈጸሙት የጊኒ ቢሳዎች ጄኔራል ሆርታ ንታም
የሽግግር ፕሬዝዳንት መሆናቸው ተሰማ። በጊኒ ቢሳኦ የተካሄደውን መፈንቅለ መንግስት ተከትሎ ጀነራል ሆርታ ንታም ለ1 ዓመት የሽግግር ፕሬዝዳንት በመሆን ቃለ መሐላም ፈጽመዋል። አጭር ነበር የተባለለት ስነ ስርዓት በጦር ኃይል ዋና መስሪያ ቤት በዝግ መካሄዱ ታውቋል። በጊኒ ቢሳኦ የሚገኙት አንዳንድ የሲቪል ማህበረሰብ ቡድኖች ግን የቀድሞ ፕሬዝዳንት ኡማሮ ሲስኮ በቅርቡ በተደረገው ምርጫ መሸነፋቸውን ተከትሎ በጦር የታገዘም በፈንቅለ መንግስት በራሳቸው ላይ ያቀናበሩ ነው ሲሉም ከሰዋል። ይህም የታቀደው የምርጫ ውጤት እንዳይወጣ ለማድረግ ያለመ ነው ሲል የሲቪል ማህበረሰቦቹ ጥምረት የሆነው ፖፑላር ፍሮንት ባወጣው መግለጫ አስታውቋል። የምርጫ ተቀናቃኙ ፈርናንዶ ዲያስም ይህንን ክስ አስተጋብቷል። ጦሩ የምርጫ ሂደቱን አስቁሞ ይጠበቅ የነበረውን ፕሬዝዳንታዊ ምርጫ ውጤት እንዳይለቀቅም አግዷል። ጊኒ ቢሳኦ ከቀኝ ግዛት ነጻ ከወጣች በኋላ ባለፉት 50 ዓመታት 9 የመፈንቅለ መንግስት ተግባራትና ሙከራዎች አስተናግዳለች። የ2 ሚሊዮን ሰዎች መኖሪያዋ ሀገር ሰፊ የባህር ዳርቻ ሲኖራት ለአደንዛዥ እጽ ዝውውር የተመቸች ስትሆን ተመድም ናርኮቲክ ስቴት የሚለውን ስያሜ ሰጥቷታል። መፈንቅለ መንግስት ፈጻሚዎቹ መፈንቅለ መንግስቱን የፈጸሙት በእጽ አዘዋዋሪዎች የሚደገፉ ፖለቲከኞች ሴራ ለመቀልበስ እንደሆነም ገልጿል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጂኒም ጋር ስለሆነ እናመሰግናለን። መልካም ጊዜ